በአሜሪካ የፕሬዝዳንት ዶናልድ ትራምፕ መንግስት በኤርትራ ላይ ተጥለው የነበሩ ማዕቀቦችን በማንሳት ከአስመራ ጋር ጠንካራ ዲፕሎማሲያዊ ግንኙነትን ለመጀመር ማሰቡ ተሰማም። ይህም የጠቅላይ ሚኒስትር አብይ አህመድ መንግስት የቀይ ባህር ፍላጎት ላይ ከፍተኛ ጥላን የሚያጠላ ሊሆን እንደሚችል ተነግሯል። እንዴት የሚለውን እናያለን። የድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮና ቢሮ የፌዴራል ፖሊስን የደንብ ልብስ በለበሱ የታጠቁ ኃይሎች መሰበሩ ተነገረም። የቴዲ አፍሮ ስቱዲዮና ቢሮውን ሰብረው ገቡ የተባሉት ኃይሎች የመንግስት ታርጋ ባለው ተሽከርካሪ መምጣታቸውም ተነግሯል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአሜሪካ የፕሬዝዳንት ዶናልድ ትራምፕ መንግስት በኤርትራ ላይ ተጥለው የነበሩ ማዕቀቦችን በማንሳት ከአስመራ ጋር ጠንካራ ዲፕሎማሲያዊ ግንኙነትን ለመጀመር ማሰቡ ተሰማም። ይህም የጠቅላይ ሚኒስትር አብይ አህመድ መንግስት የቀይ ባህር ፍላጎት ላይ ከፍተኛ ጥላን የሚያጠላ ሊሆን እንደሚችል ተነግሯል። ይህም የሆነው ወቅታዊ ዓለም አቀፍ ሁኔታዎች ኤርትራን በአሜሪካ በእጅጉ ተፈላጊ ስላደረጋት ነው። ኤርትራ በዚህ ጊዜ በአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስት ተፈላጊ ሆነችው የኢራን ድጋፍ እንዳለው የሚነገረው የሀውቲ አማጺ ቡድን ባቤል መንደብ በተሰኘው ሁነኛ የዓለም አቀፍ የባህር ላይ የንግድ መተላለፊያ ላይ ስጋትን በመደቀኑ ነው። ይህ በጅቡቲና የመን መካከል ያለው የባቤል መንደብ የባህር መተላለፊያ ቀይ ባህር፣ የኤደን ባህረ ሰላጤና ህንድ ውቅያኖስን የሚያገናኝ ሲሆን የዓለም አጠቃላይ ንግድ ከ10 በመቶ በላይ የሚተላለፍበትና በየዕለቱ በሚሊዮን የሚቆጠር በርሜል ነዳጅም የሚተላለፍበት ነው። ታዲያ በመካከለኛው ምስራቅ ከእስራኤልና አሜሪካ ጋር የከፋ ጦርነት ውስጥ ገብታ አሁንም ያልተቋጨ ሁኔታ ውስጥ ያለችው ኢራን በአቅራቢያዋ ያለውን ከዋነኛው የዓለም ነዳጅ መተላለፊያዎች ውስጥ የሆነውን የሆርሙዝ ሰርጥን ከመዝጋቷ በተጨማሪ ድጋፍ በምታደርግለትና በዋነኝነት በየመን በሚንቀሳቀሰው የሀውቲ አማጺ ቡድን በኩል የባቤል መንደብን ለመዝጋት ወይንም ለማስተጓጎል ስትዝት ነበር። እናም አሁን ላይ ይሄ ቡድን በዚህ በዓለም ከዋነኞቹ የባህር ላይ ንግድ መተላለፊያዎች በሚመደበው ባቤል መንደብ ላይ ሽብርን ለመፍጠር እየተንቀሳቀሰ ነው። ይህ የባቤል መንደብ የባህር ላይ ንግድ መተላለፊያ እንደ ዓለም ያለው ወሳኝነት እንዳለ ሆኖ የኢትዮጵያ ከ90 በመቶ በላይ የውጭ ገቢ ንግድ መተላለፊያ ነው። ስዊስ ካናልንም ከተቀረው የዓለም የባህር መተላለፊያዎች ከሚያገናኙት ውስጥ ይመደባል። በዚህ ወሳኙ የንግድ መተላለፊያ ላይ የሁቲ አማጺ ቡድን የፈጠረው ስጋትም አሜሪካን በፍጥነት መላን እንድትፈልግ ስላስገደዳት ኤርትራን ተመራጭ አድርጋለች። የዎል ስትሪት ጆርናል ዘገባ እንደሚያመለክተው በቀይ ባህር ላይ 1120 ኪሎ ሜትር ርዝመት ያለው የባህር ጠረፍ ያላት ኤርትራ የሀውቲ አማጺያንን የባቤል መንደብ ስጋትነትን ለመመከት ለታሰበው ዘመቻ በአሜሪካ ተመራጭ አድርጓታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደብዳቤን በመጻፍ የዋሽንግተንንና አስመራን ግንኙነት ለማጠናከር ማሰባቸው ቢነገርም ሂደቶቹ ግን በሌሎች ዓለም አቀፋዊ ጉዳዮች ምክንያት አዝጋሚነት የታየባቸው ነበሩ። ነገር ግን በባቤል መንደብ ላይ በኢራን ወሳኝ አጋር የሀውቲ አማጺ ቡድን የተደቀነው አሁናዊ ስጋት ዋሽንግተን በፍጥነት ከኢሳያስ አፈወርቂ መንግስት ጋር ግንኙነቷን እንድታጠናክር አስፈልጓታል ይላል የዎል ስትሪት ጆርናል ዘገባ። ከዚህ ቀደምም የአሜሪካ የአፍሪካ መልእክተኛ ማሳድ ቡሎስ በግብጽ አመቻችነት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳላህ ጋር ተገናኝተው ተወያይተዋል። የአሜሪካ ባለስልጣናትም የኤርትራ መልክዓ ምድራዊ አቀማመጥ የሀውቲ አማጺያንን የባቤል መንደብ ስጋትነት ለመቀነስና ትልቁን የዓለም አማራጭ የባህር ላይ ንግድ መተላለፊያን ከስጋት ለማዳን ምቹ መሆኑን አምኗል። ስለሆነም ኤርትራ በዚህ የአሜሪካ ሐሳብ ላይ እንድትስማማ ዋሽንግተን ከአስመራ ጋር የዲፕሎማሲ ግንኙነቷን ለማስተካከል ሰፊ ስራ እየተሰራ መሆኑ ተገልጿል። አሜሪካ ለዚህም ሲባል በኤርትራ ላይ ጥላቸው የነበሩ ማዕቀቦችን ለማንሳት እያጤነች መሆኑን ተዘግቧል። አሜሪካ ኤርትራን ተጠቅማ ባቤል መንደብን ከሁቲ አማጺያን ስጋትነት ለማጽዳት የምትሰራው ኤርትራ በምትቆጣጠረው የቀይ ባህር 1120 ኪሎ ሜትር የባህር ጠረፍ ውስጥ የባህር ኃይሏን በማስፈር ነው የሚሆነው። ይህ የዋሽንግተን እቅድ በአፍሪካ ቀንድ የባህር ላይ ንግድ ደህንነትን የማረጋገጥ ጥቅም ቢኖረውም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በርን ለማግኘት ያለው ፍላጎት ላይ ተጽዕኖን ያሳርፋል። በመካከለኛው
በመካከለኛው ምስራቅ የኢራን እስራኤልና አሜሪካ ጦርነት ከመነሳቱ በፊት ኢትዮጵያ በዚህ የቀይ ባህር ላይ ባላት ፍላጎት ምክንያት ከኤርትራ ጋር ወደ ውጊያ የመግባት አዝማሚያ ውስጥ ነበረች። ሀገራቱ በግልጽ መወራረፍ ጀምረው ነበር። የኢትዮጵያ መንግስትም ድንበሬን ገፍቶ ገብቷል፣ በኃይል ሊጥሉኝ ለሚፈልጉ ቡድኖችም ወታደራዊ ድጋፍን ያደርጋል ሲል የኤርትራ መንግስትን በይፋ ኮንኖ መግለጫ ሲያወጣ አስመራና አዲስ አበባ ለጦርነት ተቃርበዋል ተብሎ ነበር። ሆኖም የኢራኑ ጦርነት በነዳጅም ሆነ ሌሎች የጦርነት ግብዓቶችን ችግር ስለፈጠረ የኢትዮጵያና የኤርትራ ጦርነት እንደተራዘመ ብዙዎች አምነዋል። በርካታ ተንታኞች እንደሚሉት የኢትዮጵያ መንግስት በባሌም ሆነ በቦሌ ቀይ ባህር ላይ የባህር በርን ለሀገሪቱ አስገኛለሁ ብሎ ሲገልጽ ጦርነትም ሊኖር እንደሚችል እያመለከተ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስትም የአስመራ መንግስት ዓለም አቀፍ መገለል ውስጥ ስላለ በፍጥነት የሚጠናቀቅ ጦርነት በከፍትበት ዓለም አቀፍ ዲፕሎማሲያዊ ጫና አይኖርብኝም ብሎም ሳያስብ አልቀረም። ነገር ግን እስኪቆም ይጠበቅ የነበረው የኢራን ጦርነት ለኤርትራ ሲሳይዞ በመምጣት አስመራ ራሷን በእነ አሜሪካ ለዋና ዓለም አቀፍ ስጋት ማስወገጃነት አስፈላጊ ሆና አግኝተዋለች። ዎል ስትሪት ጆርናል የአሜሪካ መንግስት ምንጮችን ጠቅሶ እንደዘገበው ከሆነ ኤርትራ በሰብአዊ መብቶች አያያዝ በአሜሪካ ክፉኛ የምትተች ቢሆንም አሁን ላይ አስመራ በቀይ ባህር ላይ ያላት ሁነኛ አቀማመጥና የሁቲ አማጽያንን ለመመከት ካላት ፋይዳ አንጻር እስከሚነሳባት የሰብአዊ መብት አያያዝ ክስም ቢሆን ማዕቀቧ ተነስቶ በባህር ጠረፎቿ ላይ አማጺ ቡድኑን የመከላከል ዘመቻ እንዲጀመር በዋሽንግተን ባለስልጣናት በኩል በፍጥነት ይፈለጋል። ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ የአሜሪካ ፍላጎት ጋር ተጋፍጦ በቀይ ባህር ላይ ያቀደውን የባህር በርን ለማግኘት ይንቀሳቀሳል ወይ የሚለው ዋናው ጥያቄ ነው። ይህ የመሆን እድሉም አነስተኛ ይመስላል። እርግጥ የአሜሪካ ባለስልጣናትም የሁቲ አማጽያንን ለማጥቃት የኤርትራን ወደቦች ሲጠቀሙ የባህር በር ይገባኛል ጥያቄን በቀይ ባህር ላይ ስታነሳ የነበረችው ኢትዮጵያ ጉዳይ እንዴት ይሆናል የሚልን ነገር እንዳሰቡ ተሰምቷል። ሆኖም ዋሽንግተን በቀይ ባህር ላይ ያሳየችው አሁናዊ ፍላጎት ኢትዮጵያ የባህር በርን ለማግኘት ያላት ህልም ላይ ተጽዕኖን ሳይፈጥር እንዳልቀር የሚያነሱ አሉ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮና ቢሮ የፌዴራል ፖሊስን የደንብ ልብስ በለበሱ የታጠቁ ኃይሎች መሰበሩ ተነገረ። የቴዲ አፍሮ ስቱዲዮና ቢሮውን ሰብረው ገቡ የተባሉት የጸጥታ ኃይሎች የመንግስት ታርጋ ባለው ተሽከርካሪ መምጣታቸው ተነግሯል። የድምፃዊው ስቱዲዮ ሲኤምሲ ወይንም ኮንቬንሽን ማዕከል ተብሎ በሚጠራው አካባቢ ላይ የሚገኝ ነው። ሮብ ምሽት 3 ሰዓት አካባቢ ወደ ድምፃዊ ቴዲ አፍሮ ስቱዲዮና ቢሮ መጡ የተባሉት የታጠቁ የመንግስት የጸጥታ ኃይሎች ጥበቃዎችን ደብድበው በኃይል የድምፃዊውን ስቱዲዮና ቢሮ ሰብረው መግባታቸውን የዓይን እማኞችም ገልጸዋል። ያለ ፍርድ ቤት ትዕዛዝና ደብዳቤ የታዋቂውን ድምፃዊ ቢሮና ስቱዲዮ ሰብረው የገቡት የጸጥታ ኃይሎች ከቢሮው ላፕቶፖችንና የሙዚቃ መሳሪያዎችን ምንም ሳያስቀሩ ጭነው መሄዳቸው ተሰምቷል። በድምፃዊው የሥራ ቦታ ላይ የደረሰው መሰል ሁኔታ በድምፃዊው ስነ ልቦና ላይ ከባድ ጫና ለመፍጠር ያለመ ጥቃት ስለመሆኑን በርካቶች እየገለጹ ነው። ድምፃዊው ከሳምንት በፊት ባወጣው የሂስቶሪክ አልበምና በዚህ አልበም ውስጥ በተካተተው በተለይ ዳስጣል በተሰኘው ሙዚቃ በመንግስትና በመንግስት ደጋፊዎች ዘንድ ከፍተኛ ቅሬታን ፈጥሯል። ከአልበሙ መውጣት በፊትም ሆነ በኋላ ብዙ ነገሮች ሲባሉበት የቆየው ድምፃዊው አልበሙ ተለቆ በህዝብ ዘንድ ከፍ ያለ ተቀባይነትን ያገኘ ሆኗል። መንግስት ላይ ኩርፊያ ያለብን ያለው አካላትም የቴዲን ዘፈኖች በተለይም ዳስጣል የተሰኘውን ሙዚቃ ዜጎች ውስጣቸው ያለውን ስሜት አውጥቶ የተናገረላቸው አድርገው ሲወስዱት ተስተውሏል። በርካቶች በዚህ ሳምንት በድምፃዊው ዙሪያ ያሉ ሁኔታዎችን በድምፃዊው ላይ ያሉ ስልታዊ ጫና ለመፍጠር የታለመ እንደሆነ ገልጸዋል። በዚህም የቴዲ አፍሮ የቅርብ ጓደኛ የሆነው አቶ የሱፍ ያሲን የተባለ ግለሰብ በኃይል ከመኖሪያ ቤቱ እንደተወሰደ የተነገረ ሲሆን በዚያው ቀንም የድምፃዊው ቃል አቀባይና ምክትል ማናጀር የሆነችው ማሌት ሰለሞንም ታስራለች። ሁኔታውም በተለይ በድምፃዊው አድናቂዎች ዘንድ ከፍተኛ ስጋትን የጨመረ ጉዳይ ሆኗል። ይህም በድምፃዊው ላይ እየሆነ ያሉት ነገሮች ስጋት ውስጥ የከተታቸው በውጭ የሚኖሩ ዜጎችም የድምፃዊውን ደህንነት ዋስትና የሚሰጥ ጥያቄ ላይ መንቀሳቀስ መጀመራቸው ተሰምቷል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴ ኤፓክን ጨምሮ 16 የኢትዮጵያ አሜሪካውያን ዲያስፖራ ተቋማት በአሜሪካ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሐሳብን በነጻነት የመግለጽ መብት አፈናን አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ማቅረባቸው ተሰምቷል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባትና በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውን ተገልጿል።
ከዚህም በተጨማሪ የድምጻዊው ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሰለሞን መታሰሯ እንዲሁም በአዲስ አበባ ውስጥ ወጣቶችን የቴዲ አፍሮን ሙዚቃዎችን በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳርን በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱና በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፓክ እና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተልም አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግም ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውም ጀልባ ላይ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጡ። የአሜሪካ ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምንም እንኳን በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ልጥፋቸው ላይ አስታውቀዋል። ምንም ማመንታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጂ አስወጋጅ ወሽመጡን አሁን እያጠሩ ነው ብለዋል። ዶናልድ ትራምፕ የባህር ኃይላቸውን ፈንጂ የሚያጠምድ ማንኛውም የኢራን ጀልባ ላይ ተኩሱና ግደሉ ካሉ በኋላ ኢራናውያን መሪያቸው ማን እንደሆነ ለማወቅ ተቸግረዋል ሲሉም በማህበራዊ ሚዲያ ላይ ጽፈዋል። ትራምፕ በሀገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩንም ጨምረው ተናግረዋል። አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ እየተቆጣጠረች ነው ያሉት ፕሬዝዳንቱ ካለ አሜሪካ ፍቃድ አንድም መርከብ እንደማይገባና እንደማይወጣም አስታውቋል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ